በከተሞች የሚስተዋሉ የአገልግሎት አሰጣጥ ችግሮችን በመፍታት ማህበረሰቡን የልማት የሰላምና መልካም አስተዳደር ትሩፋቶችን ተጠቃሚ ከማድረግ ጎን ለጎን ከተሞቹ የኢኮኖሚ ማዕከል እንዲሆኑ ምቹ ሁኔታዎችን መፍጠር ያስፈልጋል። ከተሞች ለነዋሪዎች ምቹና ተስማሚ በሆኑ ልክ ደግሞ የኢንቨስትመንት አማራጮች እየሰፉ መሄዳቸው የማይቀር ነው። ይህ ሁሉ በሆነ ቁጥር ተጠቃሚው ያው መልሶ ማህበረሰቡ ስለሆነ ለከተሞቹ ሁለንተናዊ እድገት ጉልህ ድርሻ እንዳለው ማወቅ ይገባል። በማንኛውም እንቅስቃሴ ውስጥ ማህበረሰቡ ቀጥተኛ ተሳታፊ መሆን ይጠበቅበታል። የዛሬው ፕሮግራማችን የሚያውጠነጥነው በካፋ ዞን ሺሺንዳ ከተማ አስተዳደር በዚሁ ልክ እየተከናወኑ ባሉ ሁሉ አቀፍ የልማት እንቅስቃሴዎች ላይ ይሆናል። ሺሺንዳ ከተማ አስተዳደር በካፋ ዞን ከሚገኙ 5 የከተማ አስተዳደሮች አንዷ ስትሆን በአማረ መልክዓ ምድራዊ አቀማመጧና ነዋሪዎቿ ለልማትና እድገት ባላቸው ጽኑ ፍላጎት በዞኑና በክልሉ ትታወቃለች። ይህንን አስመልክቶ ከከተማ ነዋሪዎች መካከል ያነጋገርናቸው በሰጡን አስተያየት በከተማዋ የተጀመሩ የመሰረተ ልማት ስራዎች ተስፋ ሰጪ ናቸው ይላሉ። ሆኖም ይላሉ አስተያየት ሰጪዎቹ እነዚያን ወደ ላቀ ደረጃ ለማድረስ ግን በህዝቡና በመንግስት በአስተዳደሩ መካከል አሁን ላይ ያለውን የተቀናጀ የአሰራር ስርዓትን ይበልጥ ማጠናከር ይገባል ይላሉ። ቢያንስ ለ38 ዓመት ያህል ኖርበታለሁ። እስከ ቅርብ ጊዜ ድረስ ግን የተረሳች ግን በራሷ ጥረት ለመነሳት ደፋ ቀና ምትል ከተማ ነች። ለብዙ ጊዜ ማለት ይቻላል በቀበሌ ደረጃ ነው የኖረችው። እስከ ከዛሬ 3 ወር 4 ዓመት ወዲህ ነው የወረዳ ርዕሰ ከተማ የሚሆነችው በዚህ በለውጡ መንግስት። ከዚያም ቀጥሎ የከተማ አስተዳደር ደረጃ ያገኘችው። እስከዛ ጊዜ ድረስ ግን ይሄን የመሰለ በተፈጥሮ ውብ የሆነ ለሚዛን ለቴፒ ለቦንጋ አማካይና 3 መንታ መንገዶችን ይዛ ግን ዝም ብላ የተቀመጠች ከተማ፣ ሰዎች ግን በጥረታቸው ሰርተው የሚያገኙባት የትኛው ማህበረሰብ መጥቶ የማያፍርባት ሰርቶ የሚለወጥባት ከተማ ነች። አሁን ያለውን የከተማ ገጽታ ብናይ ከዚህ ቀደም እዚሁ ከተማ ውስጥ ምንም ነገር ሳይኖራቸው የነበሩ ሰዎች ያፈሩት ሀብት ነው እያየን ያለ ነው። ሺሺንዳ ከተማ አስተዳደር ከለውጡ ልማት ትሩፋቶች አንዷ ናት። ሺሺንዳ ከተማ ለነባሩ ወረዳ ሺሾ እንዴና ለከተማ አስተዳደሩ ለሁለቱም መዋቅሮች በዋና ከተማነት በማገልገል ላይ ትገኛለች። ከዚህ ጋር ተያይዞ በከተማዋ በተጨባጭ የተጀመሩ በጎ ተግባራት እዚህም የሚታዩ ስለሆነ እነዚያን አጠናክሮ ማስቀጠል ከተቻለ ፈጣን እድገት ማምጣት ይቻላል ሲሉ አስተያየታቸውን ያስከትላሉ። ሺሺንዳ ያው በአጭር ጊዜ ውስጥ ጥሩ እድገት እያሳየች ያለች ከተማ ነች። እንደምታዩትም እየተገነቡ ያሉ ግንባታዎች አሉ። በተለያዩ ዘርፎች ስራ እየተሰሩ ነው። በኢንተርፕራይዝ የሚሰሩ ልጆች አሉ። ወጣቶች ተደራጅተው እየሰሩ ነው። ለሚደራጁትም የመደራጀት እንትንም ወዲያው በሚጠይቁ ልክ ምላሽ እየተሰጣቸው ተደራጅተው ስራ እየሰሩ ነው። ኢንቨስተሮች ይመጣሉ። የመጡትም ሰርተው በጠየቁት ኢንቨስት ልክ ተሰጥቷቸው ማደያ ገነቡ አሉ፣ ሆቴል የሚገነቡ አሉ። የተለያዩ
ኢንቨስተሮች እየመጡ ነው። አሁን ከለውጡ መንግስት ወዲህ ግን የህዝቡን ጥያቄ ምላሽ አግኝቶ በነገራችን ክብር ይገባዋል። አሁን ላለው መንግስት ጥያቄዎችን አስተናግዷል፣ ተገቢው ምላሽ ሰጥቷል። በዛ መሰረት የወረዳ ርዕሰ ከተማ ሆናለች። ከወረዳ ርዕሰ ከተማ ደግሞ ቀጥሎ የከተማ አስተዳደርነቱን ለብቻ ከተማዋ ተከንጥላ እዛ ደረጃ ላይ ደርሳ አሁን የምናያቸው አሁን ያለንበት ማደያ እዚሁ ተወልዶ ያደገ ልጅ ነው ይሄ ማደያ የከፈተው። ይህንንም እውን ለማድረግ የሚያስችሉ የተለያዩ ሀብቶችና ጸጋዎች ባለቤት ስለመሆኗም አስተያየት ሰጪዎቻችን ያነሳሉ። በእርሻው ብንሄድ በዘመናዊ መንገድ አትክልትና ፍራፍሬ ለሚጠቀም ከዚህ ጂማ፣ ከዚህ ቦንጋ፣ ከዚህ ሚዛን፣ ከዚህ ቴፒ ጎመን ይጫናል። ጥቅል ጎመን፣ ካሮት፣ ቀይ ስር ይሄ ምቹ ሁኔታ አለ። ሰዎች ኢንቨስት አድርገው ጎመን መትከልን የድህነት ምልክት ነው ብሎ የሚቆጥር ይሄን አስተሳሰብ ሰው ከለወጠ በአጭር ጊዜ ውስጥ ከትንሽ መሬት ብዙ ሺህ ብር የሚታፈስባት ከተማ ነች። ብዙ ሺህ ብር በዛ ልክ ተደራጅተው ዘመናዊ በሆነ መንገድ ለሚጠቀሙ ሰዎች በጣም ምቹ ነው። ሁለተኛው ሆቴል ነው። ሆቴል ቅድም ብያችኋለሁ። እቺ ከተማ ወደ ቴፒ ይኬዳል፣ ሚዛን ይኬዳል፣ ቦንጋ ይኬዳል። ከነዚህ ከሶስቱ አቅጣጫ እንግዶች አሉ። ጥሩ መስተንግዶ፣ ጥሩ ዝግጅት ካለ እነዚህ ሰዎች የማያርፉበት ምክንያት የለም። ስለዚህ በሆቴል ሰዎች ቢሰማሩ የተሻለ ውጤት ይመጣል የሚል ነገር አለኝ። ሌላው ደግሞ በዚህ በቅርብ ዙሪያ ወጣቶች የሰፈሩበት ቦታ አለ። ምናልባት አይታችሁ ሊሆን ይችላል። ከዚያ የሚመረቱ ምርቶች አሉ እንደ ሩዝ አይነቶች። እነዚያን የሚቀበል ባለ ሀብት ፕሮሰስ አድርጎ የተሻለ ነገር ማግኘት ይችላል እና ከተማዋ ዘርፈ ብዙ ውጤት ማስገኘት ትችላለች። ሰዎች ቢሰማሩበት አንተ የሰራኸውን እኔ ተከትዬ መሄድ ብቻ ሳይሆን እኔም ሌላ ነገር የሚፈጥር ከሆነ አንተ መፍጠር ከሆነ እኔ በተጨማሪ እሱም ሌላውን ቢያደርግ እቺ ከተማ ጥሩ የንግድ ሰንተር፣ ጥሩ ለኢንቨስትመንት ምቹ የሆነች ከተማ ትሆናለች የሚል እምነት አለ። አስተያየታቸውን ያጋሩን የሽሽንዳ ከተማ ወጣቶች በበኩላቸው ከተማዋ ምቹና ማራኪ በማድረጉ ረገድ ከከተማ አስተዳደሩ ጎን ነን ይላሉ። አስፋልቱ የጸዳ ነው። ማዘጋጃው በዚህ ላይ በርትቶ እንደሚሰራ የሚያሳይ ነገር አለ። የተለያዩ ዘንባባን ማስከርከም አለ። አስከርክሞ ውበቷ እንዲጠበቅ ማድረግ አለ። አሁንም እየተሰሩ ያሉ ስራዎች አሉ። የቆሻሻ መጣያዎች በልዩ ሁኔታ ጉድጓድ ተቆፍሮ እዛው እየተዘጋጀ ነው ያለው። እኔ እስከ ማቀው ድረስ ሰላምና ጸጥታውን በተመለከተ ወጣቱ ከሰላምና ጸጥታ አስከባሪዎች፣ ከፖሊሶች፣ ከሌሎች አካላትም ጋር በመሆን ምንም አይነት ነገር እንዳይኖር የራሱ የሆነ ድርሻ ያለ ነው። ሁከት ውስጥ የማይገባም ሌላ ብጥብጥ ውስጥ ሳይገባ ብዙ ነገሮችን ተባብሮ የሚሰራት ብዙ መረጃዎችን በመስጠት ሰላሟና ጸጥታዋ እንዲከበር የሚያደርግ ወጣት ነው ያለው። በወጣት ደረጃ ስታይ በሺሾ እንዴ ማዘጋጃ ቤት በኩል ምን እየተከናወነ ይሆን ስንል ቃለ መጠይቅ ለስራ አስኪያጁ አቅርበንላቸው ነበር። ምላሻቸውም ለከተማ ሁለንተናዊ እድገት እየተሰራ ነው የሚል ነው። ከተማው በደቡብ ምዕራብ ኢትዮጵያ ክልል ከአዲስ አበባ 560 ኪሎ ሜትር አካባቢ የሚገኝ ከተማ ነው። ለቦንጋ 57 ኪሎ ሜትር፣ ለሚዛን 67 ኪሎ ሜትር፣ ለቴፒ 73 ኪሎ ሜትር አማካይ ቦታ ላይ የሚገኝ ከተማ ነው። ከተማውን እንደሚታዩት አቀማመጡ በአንድ ኮረብታ ላይ ሄደ የተለያዩ ሜዳዎች የሚታገኝበት አቀማመጡ ለመኖሪያ፣ ለኢንቨስትመንት፣ ለተለያዩ
የስራዎች ኢንቨስትመንትን ለመጋበዝም ቢሆን ምቹ መሆኑን ያው እንዳያችሁት በተለያዩ ሚዲያዎችም እንደምትመለከቱት ውበት ያለው ማራኪ ለኑሮ ምቹ የሆነ ከተማ መሆኑን ያው ኃላፊ አግዳሚ የሚያውቀው ከተማ ነው። በዚህ ከተማ አስተዳደር በርካታ የገጠር ማስፋፊያ አካባቢ ላይ ወደ ፕላኑ ተጠቃለው ገቡ አካባቢዎች አሉ። ከዚህ ጋር ተያይዞ በርካታ የመሰረተ ልማት ፍላጎት ጥያቄዎች አሉ። ያንን በሂደት ከመንግስት ጋር ካሉ ከማህበረሰብ ጋር አብረን እየተቀናጀን በርካታ ስራዎችን እየሰራን ያለንበት ሁኔታዎችን ቢኖሩም በርካታ የሆነ ፍላጎት አለ። የህብረተሰቡ ፍላጎትና አሁን ያለንበት የመንግስት አቅምም ይሁን የከተማ አስተዳደሩ አቅም ዝቅተኛ ነው። ነገር ግን አሳታፊ በሆነ መንገድ የተወሰኑ ስራዎችን እየሰራን ያለንበት ሁኔታዎች አሉ። ከዚህ አንፃር ባለፈው በጀት ዓመት ብቻ አዳዲስ መንገድ ከፈታዎች ወደ 13 ኪሎ ሜትር የሚጠጋ መንገድ ከፈታ አድርገናል። የውሃ አቅርቦትን በተመለከተ አንድ በቦርሆል የሚመጣ ውሃ አለ። ይህንንም ውሃ የዞኑ መንግስት ደግፎን ከጉድጓድ ጀምሮ ጄኔሬተር ግዢ ጀምሮ እስከ ዋና መስመር ድረስ በርካታ ድጋፍ አድርጎልን ወደ 3 ኪሎ ሜትርም የሚጠጋ ቤት ለቤት አቅርቦትም ጭምር ዞኑ ደግፎን ያንን ስራ አስቀጥለን እኛም በወረዳው በበጀት የተወሰነ ድጋፍ አድርገን የተወሰኑ ኪሎ ሜትሮች አሁን የከተማ ውሃ አቅርቦቱ የተሰጠ ነው። ነገር ግን በቂ አይደለም። የህዝቡ ፍላጎትና የከተማ ነዋሪው ፍላጎትና አሁን የውሃው አቅርቦት እየተመጣጠነ አይደለም። ነገር ግን ያው ህብረተሰባችን ያሳትፈን ውሃውን በተወሰነ መልኩ ያቀረብን ያለበት ሁኔታዎች አሉና በርካታ የመልማት ፍላጎት አለ። እንደ ጥሩ አጋጣሚ ማነሳው የሽሽንዳ ከተማ ህዝብ እጅግ በጣም ከመንግስት ጎን ነው፣ ከድርጅት ጎን ነው። በራሱ ገንዘብ እያዋጣ መሰረተ ልማት የሚጠይቅ እንጂ መንግስት ብቻ ይሄን ነገር ለኔ ያምጣ የሚል ፍላጎት ያለበት ህዝብ አይደለም። ከዚህ አንፃር ከዚህ ህዝብ ጋር አብረን በመስራታችን እኛም እድለኞች ነን። ከዚህ አንፃር በርካታ የሆኑ ስራዎችን አሳትፈን ነው የምንሰራው። መንገድ ስንቀድም ህብረተሰቡ ራሱ በራሱ ነው የካሳ ጥያቄ አይጠይቅም። አቮካዶ እየነቀለ እንሰቱን እየነቀለ የተለያዩ ነገሮችን ያወደም የተግባበን ተነጋግረን በዚህ ልክ የመንገድ ከፈታ ስራዎችንም የጥገና ስራዎችንም የተለያዩ የመሰረተ ልማት ስራዎችን እየሰራን ያለበት ሁኔታዎች ስላሉ አሁንም ቢሆን ህዝባችን ከኛ ጋር ሆኖ በርካታ የልማት ስራዎችን አብረን የምንሰራበት ሁኔታ ነውና የሚኖረውና በዚህ ልክ በርካታ የተጀመሩ ስራዎች አሉ። እነሱን እናስቀጥለን የሚል ነገር አለ። በአዲስ አወቃቀር ገና በቅርቡ ራሷን ችላ የወጣች ሺሾ እንዴ አይነቱ ከተማ ቀርቶ ነባርና እድሜ ጠገብ ከተሞችን ቢሆኑ የራሳቸው የወደፊት ራዕይ ሊኖራቸው ይጠበቃል። በዚህ በኩልም ቢሆን የከተማዋን ልማት ዘላቂ ለማድረግ የተያዙ ውጥኖች ስለመኖራቸው ብቻ ሳይሆን ሰፊ ርብርቦች እየተደረጉ ስለመሆኑ ነው በማዘጋጃ ቤቱ የፕላን ባለሙያም ሆነ በስራ አስኪያጁ የተገለጸልን። አሁን ላይ በስትራቴጂክ ፕላን በሚባል ነው የምትመራው። ከተማ አስተዳደር ከሆነ በኋላ ወደ ስትራቴጂክ ፕላን ገብታ በዛ ልክ ነው እየተመራች ያለችውና የፕላኑ የሚይዘው የቆዳው ወይም ሄክታሩ 3384 ሄክታር ያክል ነው የሚይዘው። እንደ ከፋ ዞን ከቦንጋ ከተማ ቀጥሎ በፕላን ደረጃ ሰፊ ፕላን ተብሎ የሚገመት ነው። ሰፊም ነው። ሰፊ ቆዳ የሚይዝ ብዙ ማስፋፊያ የገጠር ቀበሌዎችን በማስገባት ሰፊ የሆነ የስትራቴጂክ ፕላን ነው የተሰራው። ከተማውን እንደምታዩት መሰረተ ልማቱ እንደምታዩት ውስጥ ለውስጥ መንገዶች፣ የመንገድ መብራቶች፣ ውሃዎች እንግዲህ ባለን አቅም አዘጋጅተናል። ያው ከተማውን ለማሳደግ ከመመለከታቸው በከተማ ውስጥ ካሉት የመንግስት አካላትና ካሉት የዚህ አገር በቀል ባለሀብት ጋር ተነጋግረን እንደምታዩት ግንባታዎች ይታያሉ። ይሄ ብቻ አይደለም፣ በመሃል እምብርት ከተማ ላይም ግንባታዎች ይታያሉ። ታችም ንግድ ባንክ ያከራዩ አካላት ባለሀብቶች አሉ። ውስጥ ለውስጥም ቢሆን መኖሪያ ቤቶች የተሻሻሉ መኖሪያ ቤቶችን ለሚገነቡ አካላት እኛ መሬቱን ከይገባኛል ነፃ አድርገን መሰረተ ልማቱን አሟልተን ውስጥ ለውስጥ ለሚገባው ለመዝናኛ አሁን ከመንገዱ በላይ ውስጥ ለውስጥ የሚካሄዱ መንገዶች ናቸው ሰው የሚያዝናኑት።
ስለዚህ የተረበሸ መንፈስ ዘና ለማድረግ ውስጥ ለውስጥ ሰው ገብቶ መዝናናት አለበት። ግሪነሪዎችን አመቻችተናል። ለተለያዩ ፕሮግራሞች የሚሆን ሜዳዎችን አዘጋጅተናል። ስለዚህ ሰዎች ይምጡ፣ አካባቢያችን ላይ ያልሙ። እኛ የምንፈልገው ለውጥ እድገት ስለሆነ ከተማም ማደግም ስላለበት እንደ አካባቢያችን አማካይ ቦታም ያለን እንደመሆናችን መጠን አካባቢውን ለመለወጥ አካባቢውን ለማሳደግ እኛ ያለምንም ቢሮክራሲ ከይገባኛል መሬት ነፃ ማድረግ መሰረተ ልማቶችን ማሟላት ከኛ ከማዘጋጃ ቤቱም ይሁን ከከተማው አስተዳደር የሚጠበቅ ተግባር ስለሆነ እኛ ከይገባኛል መሬት ነፃ አድርገን መሰረተ ልማት አሟርተን ለማስረከብ ዝግጁ ነን። ከተማዋ ቀድሞንም በተፈጥሮ አቀማመጧ በጣም ምቹ ከተማ ናት፣ እንደምታዩት ናት እና ከፕላን ከማስጠበቅ አንጻርም ፕላኑን ለማስጠበቅም ይሄ ይረዳል አቀማመጧ ማለት ነው። አቀማመጧ በቀድሞ ከስትራቴጂክ ፕላን ከመሰራቱ በፊት በመሰረታዊ ካርታ በስርዓት ተጠብቋ እስካሁን የደረሰች ከተማ ስለሆነች አሁን በፕላን ለመምራት ፕላንን ለመተግበርም ምቹ ናት። ብዙም የሚያዳግት ነገር የለም። እንደምታዩት ከቤቶች ከአስፋልት በብዙ ጋፕ እና ሰፊ የሆነ ቦታ ተጥሎ ለአረንጓዴ ቦታ ለተለያዩ መሰረተ ልማቶች ቦታ ተጥሎላቸው ነው። እንደምታዩት ሰፋ ያለ ነገር ነው ያለው። ፕላኑ ተጠብቆ ነው የተሰራ ያለውና ሌላውም ይሄ የተፈጥሮ አቀማመጧም ያለው የመሬቱ ምቹነት ግንባታ ዘርፉን እንድናቀላጥፍ ግንባታዎችን እንድንሰራ በጣም ምቹ ነው። ለምሳሌ ግንባታዎች ሲሰሩ ያው ከበጀት ነው ዋናው ነገር። በጀት እስከሆነ ድረስ በትንሽ በጀት ብዙ ገንዘብ ሳናወጣ በትንሽ በጀት ግንባታዎችን እንድንገነባ ይረዳል ማለት ነው። የመንገድ ዳር የባውዛ ወይንም የመንገድ ዳር ማብራት አምና ላይ ከዚህ ጋር በፊት ነው የተጀመረው። በዚህ ባለፈው በጀት ዓመት ወደ 65 የሚጠጉ ፖሎችን ተጨማሪ አድርገናል። ጨረታ ወጥተን ተጨማሪ አድርገን እየሰራን ያለንበት ሁኔታዎች አሉ። እነዚህ የመስመር ስራዎች ሁሉ አልቋሉ። አሁን የቀረው ነገር የመንገድ ዳር የመብራት መስመር ዝርጋታና የቆጣሪ ስሪፌት ቆጣሪ ዝርጋታ ነው የቀረውና ይህንን በዚህ በጀት ዓመት አሁንም ቢሆን ህዝባችንን አሳትፈን የምንሰራው ነው የሚሆነው። በዚህም የመንገድ ዳር ባውዛ ስራ ላይ ህብረተሰቡ በርካታ ገንዘብ ወጥቷል። ህብረተሰቡ ኮሚቴ አደራጅቶ በራሱ አደራጅቶ ገንዘብ እየደገፈ ያለበት ሁኔታዎች አሉ። እኛም የተወሰነ ፐርሰንት ጨምረን ይህንን ስራ እያሰራን ያለበት ሁኔታዎች አሉ። አሁንም ቢሆን ቀሪ ስራዎች አሉ። ያንንም ቢሆን ከህዝባችን ጎን ሆነን ህዝባችን አሳትፈን የሚሰራበት ሁኔታ ነው ያለው። ቶታሊ እየተሰራ ያለው ልማት ህዝቡ በራሱ ፍላጎት ህዝቡ ደግፎን እየሰራን ያለበት ስራ ነው እንጂ ቶታሊ በመንግስት ካዝና ብቻ እየሰራን ያለበት ስራዎች የሉም። ሌላውም አጠቃላይ ከከተማው አስተዳደር በሚሰበሰበው ገንዘብ ነው እየሰራን ያለን። የሚሰበሰበው በጀት አለ፣ የሚሰበሰበው ገንዘብ አለ። ያንን ገንዘብ አቻችለን ለህብረተሰቡ ልማት እየሰራን ያለበት ሁኔታዎች ስላሉ በዚህ አጋጣሚ የሽሽንዳን ከተማ ህዝብ አጠቃላይ ከወጣት እስከ አዋቂ ከምሁራን እስከ ከተማው ነዋሪ ከነጋዴው ማህበረሰብ የወጣቱን አደረጃጀት ማህበር አጠቃላይ ላመሰግን እወዳለሁ። በደቡብ ምዕራብ ከሚገኙ አካባቢዎች ለቀጣይ ፈጣን እድገት በአማረ ጅምር ከሚታወቁ ከተሞች ሺሾ እንዴ ተጠቃሽ ናት። የከተማን ቦታ የህግ አግባብ ተጠብቆ ለዜጎች በማስተላለፍ በኩል ይዞታዎች ከይገባኛል ጥያቄዎች በቅድሚያ ነፃ ተደርገው መቀመጥ አለባቸው። እንደ ከተማ አስተዳደር ማዘጋጃ ቤት ከይገባኛል መሬቶችን ነፃ ማድረግ ያለምንም ቢሮክራሲ ለሚገነባ ሰው በመነሻ ሊዝም ቢሆን መነሻውን አይተን ከተማውን እድገት ለማስመዝገብ ለሚመጣ ለማንኛውም ልማታዊ ባለሀብት ያለምንም ቢሮክራሲ ያለምንም ውጣ ውረድ ከተማውን ለሚገነባ በግንባታ ዘርፍ ይሁን በኢንቨስትመንት ዘርፍ ይሁን በግብርና ዘርፍ ይሁን ያለምንም ቢሮክራሲ እኛ ከተማውን ለሚገነባ ለሚሰራ አካል ለማስረከብ ተዘጋጅተናል። ከተማችን አሁን ላይ በፈርጅ 3 ከተማ ናት። አሁን ፈርጅ 3 ከተማ ናት። ፈርጅ 3 ከተማ ብትሆንም
ከፈርጅ 3 ከተሞች ጋር ስትወዳደር በጣም የተሻለች ፈርጅ 2 ላይ ፈርጅ ቢጠና ጥናቱ ተደርጎ አሁን የተጠና ነው። አሁን ላይ ወደ ፈርጅ 2 ላይ እንድትገባና ፈርጅ 2ን ክራይቴሪያ ማሟላት የምትችል ከተማ ናት። ካሉ መሰረተ ልማቶች ካሉ ከህዝብ ቁጥር አንፃር ካለው የከተማው አቀማመጥ የፕላን አጠባበቅ አንፃር ለፈርጅ 2ነት የምትበቃ ከተማ ናትና ያም ሂደት ላይ ነው ያለው። እንደኛ ከተማ ያለን አንድ ማዘጋጃ ቤት ነው። ይሄንን ማዘጋጃ በጋራ ነው የምናስተዳድረው። በጣም በጥርነፋ ነው የሚመራውና ከምንም በላይ ከቢሮክራሲ የነጻ አደረጃጀት እንዲኖረን እንፈልጋለን። ማዘጋጃ ላይ ብቻ ሳይሆን አጠቃላይ በከተማ አስተዳደር የሚመሩ ተቋማት ውስጥ ማንኛውም ቢሮክራሲ እንዲኖር አንፈልግም። ከዚህ አንፃር አደረጃጀቱ ኦን ስለሆነ ህብረተሰቡ የነቃ ስለነበረ በዚህ ልክ አጠቃላይ ስራዎች በእያንዳንዱ እቅድ ላይ በእያንዳንዱ ስራዎች ላይ በአደረጃጀት እንዲመራ በተደረገበት ወይ ነው ማንኛውም ስራ ያለ ምንም ችግር የተላለፈ ያለው። ከዚህም አንፃር በርካታ ይዞታዎች ከይገባኛል ነፃ ሆኖ ፕሮፖዛል የሚያቀርቡ ባለሀብቶች ሲመጡ በፕሮፖዛል ጥሪ የሚመጡ ሰዎች ሲኖሩ በደንብ ተገምግሞ በከንቲባ በኩል ተገምግሞ ስራዎች ታይቶ ያለን የመሬት ይዞታ ከየትኛውም ይገባኛል ነፃ ሲሆን በአሰራር ስርዓት በከተማ አስተዳደር መሬት አዋጅ መሰረት መሬቶች የሚተላለፉበት ሁኔታዎች አሉ። በዚህ ልክ ወደኛ ከተማ ውስጥ መጥቶ ለማልማት የሚፈልጉ አካላትን ምንም አይነት ቢሮክራሲ ሳይኖር ቶሎ ወደ ልማቱ እንዲገቡና እንዲሳተፉ እንፈልጋለን። በዚህ ልክ ነው ይሄ ከተማ ላይም እየታየ ያለው አንዳንድ ልማት ስራዎች የተሰሩ ያሉበት ሁኔታዎች አሉ። በየትኛውም አጋጣሚ በእኛ ከተማ መዋቅር ውስጥ ማዘጋጃ ስርዓት ውስጥ ቢሮክራሲ የሚባል ስርዓት የለም። ከስሟል ኦልሬዲ ከስሟል። የለውጡ ትሩፋት የሆነችው የሺሺንዳ ከተማ አስተዳደርና ነባሩን ወረዳ ሺሾ እንዲን ጨምሮ ለሁለቱም መዋቅሮች በዋና ከተማነት በማገልገል ላይ የምትገኘው ሺሾ እንዲን ከተማ ሁለንተናዊ እድገት አስመልክቶ ያሰናዳነው ዝግጅት ከላይ የተከታተላችሁትን ይመስል ነበር። አዎ በከተማዋ አሁን ላይ እየተስተዋለ ተስፋ ሰጪ እድገት የህዝቡና የአመራሩ የተቀናጀ አሰራር ስለመሆኑ መረዳት አያዳግትም። በጎ ጅምሮችን እያጠናከሩ በክፍተቶች ላይ መዝመት ለነገ ሊባል አይገባም የሚለው የጣቢያችን መልእክት በማድረግ ስንሰናበታችሁ ቀጣይ በሌላ ርዕሰ ጉዳይ እንደምንገናኝ ተስፋ በማድረግ ነው። ደህና